አንዴ ይህችን ቪዲዮ አይተን እንመለስ። በቃ እንዳዘጊው ትላንትና አስታውሺ። ትላንትና ለማይኔ አላስታወስኩም። ትላንትና ትርፍራፊ የተባልኩት ለማይ እና ምን ይሁን ባለሙያ ያስፈትሽው ነበር። አጥንት የለው አማል እንደ አጥንት የለው ትርፍራፊ ዝም ፈትሽ ነበር። ሙዝ ሰጥቼ ጠቃ ጠቋል ነው ሙዝ እቅበሽው ኢትዮጵያ ለራሳችሁ ያላችሁን ግምትና ዋጋ ሌላው ሰው ላይ ለማንጸባረቅ የምትሞክሩ ሰዎች በጣም የምታሳዝኑ ናችሁ። እናንተ ራሳችሁን እንደምታዩት ሌሎች ሰዎችም ራሳቸውን እንዲያዩ መጠበቅ በጣም የሚያሳዝን ነገር ነው። በመሰረቱ በረከት ለልመና ሜሪቦንዳ ጋር ሄድም። ሜሪቦንዳ ራሷ ማስታወቂያ በሰራችው መሰረት በረከት ቻሌንጁን ተሳትፎ ከተሳተፉ ተወዳዳሪዎች በሙሉ የበላይ ሆኖ ቻሌንጅ ተቀብሎ ከአንድም 5 ቪዲዮዎች በሜሪቦንዳ አካውንት እና በራሱ አካውንት ለቆ ለሜሪቦንዳ ከ5 ሚሊዮን በላይ ቪውን አስገኝቶና እንዲሁም ከ206 ሰዎች በላይ ቤቷን ፎሎ አስደርጎ ቃል የተገባለትን ነገር በ7 ቀን ውስጥ ብዙ ቪው ያለው ሰው ይመረጥና የ100,000 ቻሌንጁ ይሰጠዋል። እሱም 100,000 ፎሎወር አሁን ያለን ፎሎወር ላይ ከጨመረ ሙሉ የሜሪቦንዳ አሻንጉሊት፣ ልብስ፣ ብረት እያንዳንዱን ነገር ከነከስተመራችን ይወስዳል። ማለትም የ1.5 ሚሊዮን ብር አሸናፊ ይሆናል። የሜሪቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነከስተመሩ ታውቃላችሁ በጣም ነው ደስ ያለኝ። እንደምታውቁት የ1.5 ሚሊዮን ብሩን ቦንዳ ቤት አሸናፊ በረከት ሊስትሮ ሲጠርጋ ሳምሮ ነው። አይወላችሁ እዚህ ሚዲያ ላይ እየመጣችሁ ቅርሻታችሁን የምታቀረሹ ሰዎች በእውነት በጣም ነው የምታሳዝኑት። ስለ ልጁ አእምሮ ልትጠነቀቁ ማትሞክሩ ሰዎች በጣም ታሳፍራላችሁ። ይህ ልጅ ከጎዳና ሊመጣ ይችላል፣ የድሃ ልጅ ሊሆን ይችላል፣ አሁን ላይ እየሰራ ያለው ሊስትሮ ሊሆን ይችላል። ነገር ግን መብቱን አይጠይቅ ማለት በጣም ምን ማለት እንደሆነ ራሱን የሚገባኝ ነገር አይደለም። የጠየቀው እኮ ቃል የተገባለትን ነገር ነው። ምክንያቱም ይህ ይፋ በሆነ መልኩ የተገባ ቃል ነው ማለት እያንዳንዱ ሰው ሊጠብቀው የሚችለው ቃል ነው። ኤክስፔክቴሽኑ ይህ ቢሆን ሊፈረድበት የሚችል አይደለም። በአንድ ጊዜ በዚህ ደረጃ ልዩነት መኖሩ ሊያስደነግጠው መቻሉ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። የጠበቀውን ነው የጠየቀው። የጠበቀውን ነገር ሲጠብቅ የጠበቀውን ነገር አላገኘም። ይህ ማለት ደግሞ እሱ እየለመነ ነው ማለት አይደለም። አሁንም ወደፊትም በረከት አልለመንም አይለምንምም። ህጋዊ የሆነ ጥያቄውን ህጋዊ በሆነ መንገድ ይጠይቃል። ፍትህ ለበረከት ይረጋገጣል። አሁንም እየመጣችሁ የልጁን አእምሮ የልጁን ስነ ልቦና ለመንካት የምትሞክሩ ሰዎች በረከት ቀላል ልጅ አይደለም። በጣም ጎበዝ፣ በብዙ የባህሪ ለውጥ ትምህርቶች የተጠቀጠቀ ራሱን እናንተ በምታሳዩቸው ሪያክሽኖች የማይለካ ለራሱ ያለው ግምትና ዋጋ የተስተካከለለት ጀግና ቆፍጣና ልጅ ነው። ይህንን መልእክት በእናታችሁ ለዚህ ራሱን አውርዶ ለሚመለከት ልጅ ላኩልኝ። እናንተ ደግሞ በተለያየ ሁኔታ ውስጥ ሆናችሁ በሰው አመለካከትና እይታ ትንሽ የሚባል ስራ እየሰራችሁ ያላችሁ ሰዎች የምትሰሩት ስራ ከየትኛውም ስራ የተለየ አይደለም። እናንተን ከማንነታችሁ ሊያወርድ አይችልም። ማንነታችሁ በምትሰሩት ስራ አይለካም። መቼም ቢሆን ሰው እንዲቀልድባችሁ ድሃነታችሁን ተጠቅሞ እንዲረማመድባችሁ እንዳትፈቅዱ። ሜሪም እያደረገች ያለች የሚመስለው ይህንን ነው። ልጁ የጎዳና ተዳዳሪ ልጅ ነው። ምንም አይነት መብት አይጠይቅም። ስለዚህ አብዛኛውም ሰው ደግሞ ይፈርድበታል። ደግሞ ከጎዳና መጥቶ እንደዚህ አይነት መብት ይጠይቃል ብሎ ይፈርድበታል የሚል አይነት ነው። ስለዚህ ቤተሰቦቼ እያየን ያለውም እሱን ነው። ብዙዎቻችሁ እያረመዳችሁ ያላችሁትም ይህን ነው። እንዲያውም መቆም ያለባችሁ ለሱ ነው። የጎዳና ልጅ ስለሆነ ነው። ይህንን ቻሌንጅ ሌላ ቲክቶከር ሰጥቶት ቢሆንስ? አስቡት። መብቱን በስነ ስርዓቱ ቆጥሮ ነው የሚረከበው። ነገራችን ላይ ቻሌንጁን እያንቀሳቀሰችው የነበረችው ህሌኒ ከዚህ በፊት እሷም ቻሌንጅ ተሰጥቷ ቻሌንጅ አሸንፋ ቻሌንጁን ስትቀበል በላይቭ ነው ስትቀበል የነበረው። አቢሲኒያ ትዝ ይላችሁ እኮ አይታችሁ ከሆነ አላውቅም። ስለዚህ በረከት ያደረገው ነገር በሱ በኩል ሊያደርግ የሚገባውን ትክክለኛ ነገር ነው። አትቀባጥሩ። አሁንም ወደፊትም ለበረከት
ፍትህ ይረጋገጥለታል። አትጠራጠር። ቴንኪው። ሼር ሪፖስት አድርጉት ለሜሪ ቦንዳና ለአንተኛው ይሄን ቪዲዮ ሪያክት ላደረክበት ልጅ አድርሱልኝ።